አያችሁት? ኮሪደር ልማት የቦረቦሮ መንገድ መሰልኳ። በገዛ እጄ ሲቆላ መቼ ያማክራል። አንዳንድ ጊዜ እንደዚህ አይነት ነገር ሲገጥመን ፊታችን ከባድ የሆነ ጉዳት ሲደርስ ትልቁ ማድረግ ያለብን ራሳችንን ፀሐይ እንዳይነካን ፕሮቴክት ማድረግ አለብን። በተጎዳው ቦታ ላይ ፀሐይ በሚነካው ሰዓት የውስጠኛው ቆዳችን ስለሆነ ይቃጠላል ማለት ነው እና ያ ወደ ምን ይቀየራል? ወደ ሃይፐር ፒግመንቴሽን ወይንም ደግሞ ማድያትነት ሊቀየር ሁሉ ይችላል እና ያንን ደግሞ እንደገና ለማከም በጣም ብዙ ጊዜ እንደዚሁም ገንዘባችንን ብዙ ነገር ነው የሚወስድብን ማለት ነው። ስለዚህ ለፋሲካም ነግሬያታለሁ፣ ፀሐይ ላይ በፍጹም እንዳትወጣ። ፀሐይ ላይ እንኳን ብትወጣ ሰንስክሪን መጠቀም አለባት ማለት ነው። ሌላው ደግሞ እንደዚህ አይነት ነገር ሁላችሁም ሲገጥማችሁ ፊታችን በተለያየ በኬሚካልም ይሁን በፀሐይም ይሁን ለተጎዳ ፊት ትልቁ መድኃኒት ምንድን ነው? ፒውር ሺያ በተር ማለት ምንም ነገር ያልተቀላቀለበት ንጹህ የሺያ ቅቤ፣ በተለይ ደግሞ ናላቲካ የሚባለው ሺያ ቅቤ ማለት ነው። ይሄ ወደ ኢስት አፍሪካን አካባቢ የሚገኘው ሺያ ቅቤ እሱ በጣም ፍቱን መድኃኒት ነው። የሺያ ቅቤ ጥቅሞቹን ይኸው እዚህ ጋር ዘርዝሬላችኋለሁ። እንደምታዩት አንዱ በፀሐይ የሚሆን ወይንም በኬሚካል በተለያየ ነገር ቆዳችን በሚጎዳና ይሄ የላይኛው ስኪን ማለት ነው ተገፎ በሚነሳ ሰዓት ያንን በደንብ አድርጎ ትሪት ለማድረግ የሺያ ቅቤ በጣም ቆንጆ ነው እና ለፋሲካም እልክላታለሁኝ። ያው ዱባይ እንደምታውቁት ዱባይ ላይ አለን፣ አከፋፋይ አለን ዱባይ ላይ ለምትፈልጉ ይኸው እዚህ ጋር ስልክ ቁጥር አስቀምጬላችኋለሁኝ። በእንደዚህ አይነት መልኩ ለተጎዳ ፊታችሁ የሺያ ቅቤ በመቀባት በጣም በተፈጥሮ ማለት ነው ልታክሙት ትችላላችሁ። ማታ እየተቀባችሁ ጠዋት እየታጠባችሁ ከዛ በኋላ ደግሞ ሰንስክሪን የፀሐይ መከላከያ በአግባቡ ማለት ነው በመጠቀም ቶሎ የተጎዳውን ቆዳ ማከም ይቻላል ማለት ነው።